ቅዳሜና እሁድ ለምን አንጾምም? አህዛቦች ለምን ቅዳሜና እሁድ አትጾሙም? ለምን ምግብ ትበላላችሁ ብለው ጠየቁኝ። እኔም በማውቀው ልክ መለስኩላቸው። ግን ደግሞ ሊቀበሉኝ አልቻሉም ይላል ጥያቄው። እግዚአብሔር ይስጥልኝ። ይህንን መልእክት ለሁሉም ሰው ሼር፣ ኮፕሊንክ እያደረጋችሁ አድርሱልኝ። የሊቀ ነቢያት የቅዱስ ሙሴን ፊልም ማየት ለምትፈልጉ ብዙ ሰዎች ጥያቄ ይጠይቃሉ። ፕሮፋይል ስር ባለው የቴሌግራም ሊንክ እየገባችሁ ይሁ እዛ አስቀምጬላችኋለሁ ማለት ነው። ወደ ጥያቄው ስንመጣ እኛ ክርስቲያኖች በጾም ወራት በማንኛውም ጊዜ ቅዳሜና እሁድ አንጾምም። ቅዳሜ ከዓመት አንዴ ነገ ትንሣኤ ሊሆን እንደ ዛሬ እንጾማታለን፣ ከዓመት አንዴ ማለት ነው። ከዛ ውጭ ግን አንጾም። ለምን ስንል ቅዳሜ እግዚአብሔር አምላክ ሰማይና ምድር ሰራዊቶቻቸውን ሁሉ ፈጥሮ ቅዳሜን ዕለተ ቅዳሜን ሰንበትን ማለት ቀዳሚ ሰንበትን ማለት ነው ባርኳታል፣ ቀድሷታል። በዛችም ቀን ፍጥረት አልፈጠረም፣ እነሆም አርፎባታል። የሰው ልጆች እናንተም ከስራችሁ ሁሉ እረፉ ሲል ማለት ነው። እሁድ ደግሞ ጌታችን ኢየሱስ ክርስቶስ ብርሃነ ትንሣኤውን ለዓለም የገለጠበት፣ እኛ የሰው ልጆች ሙተን እንደማንቀር ያረጋገጠበት፣ ደስታችንን ያየንበት፣ የትንሣኤያችንን በኩር ያየንበት ስለሆነ በዕለተ ሰንበት ማለትም ሰንበተ ክርስቲያን እሁድ አንጾምም ማለት ነው። መጽሐፍ ቅዱስ እንዲህ ይላል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 1 እስከ 3 እንዲህ ተብሎ ተጽፏል። ሰማይና ምድር ሰራዊቶቻቸውም ሁሉ ተፈጸሙ፣ እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ስራ ሁሉ አረፈ፣ እግዚአብሔርም ሰባተኛውን ቀን ባረከው ይላል። አረፈ የሚለውን ቃል በሌላ ቃል እንዳተረጉሙትኝ፣ ምክንያቱም አሕዛብ ወገኖቻችን በሌላ እየቆለመሙ ስለሚጠቀሙት ማለት ነው። እናንተ የሰው ልጆች እረፉባት ለማለት ነው እንጂ እግዚአብሔር ድካም ኑሮበት አይደለም ማለት ነው። እነሆ የእረፍት ቀን ስለሆነች ነው ማለት ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 8 ላይ እንዲህ ይላል። የሰንበትን ቀን ትቀድሰው ዘንድ አስብ፣ 6 ቀን ስራ፣ ተግባርህንም ሁሉ አድርግ። ሰባተኛውን ቀን ለእግዚአብሔር ለአምላክ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጆችህም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ። እግዚአብሔር በ6 ሰማይና ምድር ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏለን። ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታል ይላል። ስለዚህ ሰንበት ምንም አይነት ስራ አይሰራበትም ከመንፈሳዊ አገልግሎት ውጭ ማለት ነው። ጾምም በዚህ ቀን አይጾምም ማለት። ሁለተኛ ሰንበተ ክርስቲያን እሁድ ነው። እሁድንስ ለምን አንጾምም ስንል ኢየሱስ ክርስቶስ ብርሃነ ትንሣኤውን ለዓለም የገለጠበት ቀን፣ ሁለተኛ የሰው ልጆች ትንሣኤ ሙተን እንደማንቀር ትንሣኤና ሕይወት እኔ ነኝ ብሎ የተናገረውን ቃል በተግባር የፈጸመበት ቀን ነው። እንዲሁም የፍርድ ቀን ምሳሌ ነው እሁድ ማለት። ራዕየ ዮሐንስ ምዕራፍ 1 ቁጥር 10 ላይ በጌታ ቀን በመንፈስ ነበርኩ ይላል ባለ ራዕዩ ቅዱስ ዮሐንስ ማለት። ዕለተ እሁድ ትንሣኤያችንን ያረጋገጥንበት፣ የትንሣኤያችንን በኩር ያየንበት፣ ሙተን እንደማንቀር ያረጋገጥንበት፣ ዘላለማዊ ሕይወት እንዳለን ያወቅንበት ዕለት ነው ማለት። ስለዚህ ዕለተ እሁድ ማንጾምበት ምክንያት በዚህ ነው ማለት ነው። ሁለተኛ ዕለተ እሁድ ኢየሱስ ክርስቶስ ለፍርድ የሚመጣባት ቀን ዕለተ እሁድ ናት ማለት ነው። ፍርድ የሚሰጠው በዕለተ እሁድ ነው። ሁሉም ሰው እንደ ስራው የሚያገኝበት፣ ለሁሉም ሰው እንደ ስራው ዋጋውን ለመስጠት የሚመጣበት ቀን ስለሆነ እሁድ አንጾምም ማለት ነው። ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ እንዲህ ተብሎ ተጽፏል። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ ይላል። ስለዚህ የፍርድ ቀን ምሳሌ ስለሆነ አንጾምም ማለት ነው። ሌላኛውና ሶስተኛው ቅዳሜና እሁድ የገነት መንግስተ ሰማያት ምሳሌ ናቸው። በገነት መንግስተ ሰማያት ድካም የለም፣ መራብ መጠማት የለም። መራብ መጠማት የለም ስል በዛ ምግብና መጠጥ አለ እያልኩ አይደለም። ምግብና መጠጣችን እኛ በዛ እግዚአብሔርን ማመስገን፣ እንደ ቅዱሳን መላእክት የቅዱሳን መላእክት ምግብና መጠጣቸው መዘመርና እግዚአብሔርን ማመስገን ነው። እኛም በዛ እና ማመስገን ለእግዚአብሔር መዘመርና ለእግዚአብሔር መስገድ። እነሆ 1000 ዘመን አልፎ ለዘላለም ለማይገደብና ለማይቆጠሩ ዘመናት ከእግዚአብሔር ጋር የምንነግስበት ምሳሌ ናቸው ሁለቱ ማለት ነው። ስለዚህ በእነዚህ ቀናት አንጾምም ማለት ነው። ምክንያቱም ጾም ስራ ነው። እግዚአብሔርን ማምለክ ስራ ነው፣ እነሆ ስራ ነው። ስለዚህ ጾም ደግሞ ስራ ነው። መድከም ካለ መራብ መጠማት ካለ እነዚህ ስራ ናቸው ማለት ነው። ስለዚህ ቅዳሜና እሁድ በእነዚህ ምክንያት አንጾማቸውም ማለት ነው። እግዚአብሔር ይስጥልኝ። የተረፈውን ከአባቶች እየሄዳችሁ ተማሩ እና ደግሞ ሁልጊዜ ፖስት የማደርገውን ነገር ስለምታዩልኝ አመሰግናለሁ። አንዳንድ ነገሮች ፖስት ሳደርግ ድምጻቸው አይሰማም እና መፍትሄው ሼር ኮፕሊንክ ማድረግ ነው ተብያለሁኝ። ኮፕሊንክ እንድታደርጉልኝ። በተረፈ እግዚአብሔር ይስጥልኝ።